ስሙ ይባረክ። ኢየሱስ ጌታ ነው። አሁን በዚህ ሰዓት በእግዚአብሔር ፊት እየጸለይን እንገኛለን። እግዚአብሔር መልካም አባት ነው። በተለይ አሁን በዚህ ሰዓት በሳውዝ አፍሪካ ለምትገኙ ወንድሞቻችን እህቶቻችን መጽሐፍ ቅዱስ እንደነመለው ኢየሱስ ጌታ ነው። ወንድሜ አቤል ወዴት ነው ብሎ እግዚአብሔር ቃየልን ሲጠይቀው ቃየል እንዲህ ብሎ መለሰው፣ እኔ የወንድሜ አቤል ጠባቂ አይደለሁም ስለው የወንድሜ የአቤል ደም አሁንም ከምድር ወደ ሰማይ ወደ እኔ ይጮሃል አለው። ስለዚህ ምንድነው መናገር የሚፈልገው? በሳውዝ አፍሪካ ላይ እንዲሁ በተለያየ አረብ ሀገራት ላይ ኢትዮጵያውያንና ኤርትራውያን በብዙ መንገድ ደም ይፈሳል። ለዚህ ደም ሁሉ እግዚአብሔር ዝም አይልም። እርግጠኛ ሆኜ የምነግራችሁ እግዚአብሔር ዝም አይልም። ነገር ግን መጽሐፍ እንደምናገር እግዚአብሔር ይራራላችሁ ዘንድ ይታገሳል ተብሎ ተጽፏል። እግዚአብሔር ይራራልን ዘንድ ሊታገስ ይችላል። እግዚአብሔር ይራራልን ዘንድ ዝም ሊል ይችላል። እግዚአብሔር ዝም አለ ማለት ከኃጢአት ጋር ተስማማ ማለት አይደለም። እግዚአብሔር ዝም አለ ማለት የሰራነው አላየም ማለት አይደለም። እግዚአብሔር ዝም አለ ማለት ይራራልን ዘንድ እግዚአብሔር ዝም ይላል። ስለዚህ በሳውዝ አፍሪካ ያላችሁ እንዲሁ በአረብ ሀገራት ያላችሁ በአሜሪካና በአውሮፓ ያላችሁ በብዙ መከራና በብዙ ጭንቀት ያላችሁ እኔ እርግጠኛ ሆኜ ነግራችኋለሁ ዛሬ በጌታ በኢየሱስ ስም የትኛውም ከሰው የተደበቀው ከሰው የተሰወረው ምናልባት ከላይ ያሉ ሰዎች ዝም ብሎ መጽሐፍ እንዲህ ይላል፣ እግዚአብሔር ስለ እናንተ ይዋጋል እናንተም ዝም ትላላችሁ። እግዚአብሔር ሲዋጋ የኛ ስራ ዝምታ ነው። እግዚአብሔር ሲዋጋ የኔ ስራ ዝምታ ነው። የቤተ ክርስቲያን ስራ ዝምታ ነው። እግዚአብሔር በተዋጋው ጊዜ ግን ሁሉን መቀየር ይችላል። ሁሉን መለወጥ ይችላል። እግዚአብሔር ተዋግቶ ማንም አሸንፎት አያውቅም። ከሚገርማችሁ ከእግዚአብሔር ጋር ተዋግቶ ማን ነው የሚያሸንፈው? ኢየሱስ ጌታ ነው። ስለዚህ የምነግራችሁ ነገር ቢኖር ታገሱ። መጽሐፍ እንድነው ብሎ በመከራ ታገሱ፣ በሁሉ አመስግኑ፣ ሳታቋርጡ ጸልዩ። አሁን ለሳውዝ አፍሪካ መፍትሄው ጸሎት ነው። ለአረብ ሀገራት መፍትሄው ጸሎት ነው። ለቤተ ክርስቲያን መፍትሄው ጸሎት ነው። በመከራ ታገሱ። ኢየሱስ ክርስቶስ ጌታ ነው። ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ አታጉረመርሙ። እግዚአብሔር ቸር ነው። ምሕረቱ ለዘላለም ነው። እግዚአብሔር ሰማይ በዙፋኑ ነው። ምድር የእግር መርገጫ ናት። ስለዚህ በያላችሁበት ሆናችሁ በብዙ ሰልፍና በብዙ ወጀብ አላችሁ። መጽሐፍ ቅዱስ እንዲህ ነው ብሎ ኢየሱስ ጌታ ነው። እግዚአብሔር ቸር ነው ተብሎ ተጽፏል። በወጀብ ውስጥ እግዚአብሔር ቸር ነው። እናንተ ማለፍ በማትችሉበት ውስጥ እግዚአብሔር ቸር ነው። እግዚአብሔር በቸርነቱ ይራራላችኋል። እግዚአብሔር በቸርነቱ ይፈርዳል። እግዚአብሔር በቸርነቱ ይዋጋል። እግዚአብሔር ሲዋጋ ማንም ሊያሸንፈው አይችልም። ስለዚህ በያላችሁበት ጸልዩ። ያለን መልእክት ይሄ ነው። ሳታቋርጡ ጸልዩ፣ በመከራ ታገሱ፣ በሁሉ አመስግኑ። እግዚአብሔር ይራራልን ዘንድ ዝም ይላል፣ ይፈውሰን ዘንድ ዝም ይላል። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። መዳን በሌላ በማንም የለም። ወዳጄ ጸልይ፣ በእግዚአብሔር ፊት ውደቅ። ወዳጄ ጸልይ፣ ከእግዚአብሔር ጋር ታረቅ። እግዚአብሔር መልካም አባት ነው። መልካም ነገር ይሆናል። ኢየሱስ ክርስቶስ ጌታ ነው። ምንለው ነገር ቢኖር ሌላ ምንም የለም። በመከራ ታገሱ፣ እንታገስ። በመከራ እንረጋጋ። አሁን እንረጋጋ። ሳናቋርጥ ግን እንጸልይ። የእግዚአብሔር ፊት እንፈልግ። ሰልፉ ሲበዛ፣ ወጀብ ሲበዛ ክርስቲያን ይጸልያል፣ ቤተ ክርስቲያን ትጸልያለች። ስለዚህ መልካም አልሰራንም፣ ግን በእግዚአብሔር ፊት እንሳንገባ። አካሄዳችን ጤናማ አይደለም። በእግዚአብሔር ፊት እንውደቅ። እግዚአብሔር የሚራራ አምላክ ነው። እግዚአብሔር የሚምር አምላክ ነው። እግዚአብሔር ስራራልን ደግሞ እግዚአብሔር ምሕረት ሲያደርግልን ደግሞ ማንም አይከለክለውም። ክብር ለኢየሱስ ይሁን። በያላችሁበት ይህ መልእክት የሚደርሳችሁ ሼር አድርጉ። ለወዳጆቻችን እንዲበሉ በመከራ ታገሱ በሉት። ሳታቋርጡ ጸልዩ በሉት። አንዱ ለአንዱ ይህን መልእክት አድርሱት። ኢየሱስ ጌታ ነው። ስለዚህ በመከራ ታገሱ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ ነው። ስሙ ተባረከው። አናጉረመርምም፣ አናለቅስም፣ ተስፋ አንቆርጥም። የጠራን የታመነ ነው። ሰልፉ የእግዚአብሔር ነው። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። ሰልፉ የእግዚአብሔር ነው። ኃይል የእግዚአብሔር ነው። ማዳን የእግዚአብሔር ነው። ታገሱ፣ ጸልዩ። ኢየሱስ ጌታ ነው። ዓለምና ምኞቱ ሁሉ ያልፋል። ኢየሱስ ይመጣል። ኢየሱስ ክርስቶስ ጌታ ነው። ወዳችኋለሁ። ሻሎም